ሽመልስ አብዲሳ በኦሮሚያ ጨፌ ስብሰባ ላይ የተናገረውን ሰምታችኋል? ታዋቂው የአፋን ኦሮሞ ድምጻዊ ዮሰን ጌታሁን የቴዲ አፍሮ አድናቂ መሆኑን ተናግሯል። የህዝብ ልጅ ስትሆን ከህዝብ የህዝብን ድምጽ ታዳምጣለህ። ካድሬ ሌባ ስትሆን አንተ እኮ 4 ኪሎ ብለህ ዘፈንክ ነው። ፓትርያርክ አቡነ ማትያስ ዝምታቸውን ሰበሩ። የሀገር መሪዎችን በእግዚአብሔር ፍጥረታት ላይ እንዳትጨክኑ ፓትርያርክ አቡነ ማትያስ አሳሰቡ። ያረጃል ያለም ዝና። ሰላም የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁ? ድጋሚ በአዲስ መረጃ ተመልሼ መጥቻለሁ ማለት ነው። ፓትርያርክ አቡነ ማትያስ ዝምታቸውን ሰብረዋል። ያስተላለፉት አንድ መልእክት አለ። እሱ መረጃ የምንመለከት ነው የሚሆነው። በመቀጠልም አርቲስት ዮሰን ጌታሁን ስለ ቴዲ አፍሮ ያስተላለፈው አንድ መልእክት አለ። እሱን ተመልክተን ሐሳብና አስተያየታችንን እንሰጥ ነው የሚሆነው። ሁላችሁም ይሄን ቪዲዮ ከመጀመራችሁ በፊት ግን ላይክ አድርጉ። ታዋቂው የአፋን ኦሮሞ ድምጻዊ ዮሰን ጌታሁን የቴዲ አፍሮ አድናቂ መሆኑን ተናግሯል። ድምጻዊው ሀገር የሞተችበት የቴዶ ያለቅሳል የሚለው የቴዲ አፍሮ ግጥም እንደማይስማማው የገለጸ ሲሆን የሐሳብን በመቃወሙ ቅር የተሰኙ ወገኖች መኖራቸውንም ጠቁሟል። ቴዲ አፍሮ ሀገር የሞተችበት ሲል እኔ ደግሞ ሀገሬ አልሞተችም አለች ብዬ አምናለሁ። ኪነ ጥበብ ለቴዲ እንደፈቀደችለት ሁሉ ለኔም ሐሳቤን የመግለጽ መብት ትሰጠኛለች ብሏል። የግል ጥላቻ የለንም። ከቴዲ አፍሮ ጋር ምንም አይነት የግል ቅሬታ እንደሌለኝም ይታወቅልኝ። እንደ ማንኛውም ኢትዮጵያዊ አድናቂውና ወዳጁ ነኝም ሲል ተናግሯል። ቅሬታው በአርቲስቱ ማንነት ላይ ሳይሆን በአልበም ውስጥ በተገለጸው ሀገር ሞታለች በሚለው የሐሳብ ፍሰት ላይ ብቻ መሆኑንም አስገንዝቧል። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው? ክብሩ ይስፋ እናትና ልጁ እንግዲህ ዛሬ ነው ምናምን ነገር። እኔ የቴዲ አፍሮ አድናቂ ነኝ። የሀሳብ ልዩነት ነው ያለን ምናምን ብሎ እሱ ሀገር ፈርሷል ብሏል። እኔ ደግሞ ሀገር አልፈረሰም ብዬ እኔ ሰራሁት ከዛ ውጪ ምንም አይነት ችግር የለም ብሎኛል ብሎ እየተናገረ ሰማ ነው። እንግዲህ የሀሳብ ልዩነት ሲኖር እንደ አርቲስት ምንድን ነው የሚደረገው? ደውለ ወይም ደግሞ ስልኩን አፈላልጋ አይኖ ቴዲ ጋር ተገናኝታችሁ ማታቁ ምንም አታቁ። ቴዲ አፍሮ ጋር ተገናኝታችሁ አታቁ እና ምንድነው ማድረግ የነበረብህ? ስልኩን አጠያይቀ ቴዲ ለምንድን ነው ይሄን ዘፈን የዘፈንከው? ምንድነው ችግሩ? ለምንስ አልክ ብለህ ብትጠይቀው ምናልባት ትክክለኛ መልስ አግኝተ አብረኸው ትዘፍን ይሆን ነበር። አብረኸው ታርግ ነበር። ታስታውሳለህ? አጫሉ እንዴሳ ተጠይቆ ከቴዲ አፍሮ ጋር ችግር አለብህ አብረህ ብትዘፍን አንድ መድረክ ላይ ምን ልታደርግ ትችላለህ ሲባል የፖለቲካ ልዩነት ሊኖረን ይችላል፣ ግን በደንብ አድርጌ ከቴዲ አፍሮ ጋር አብሬም አንድ መድረክ ላይ እሰራለሁ ብሎ ነው ቃል በቃል የተናገረው። አየህ፣ የህዝብ ልጅ ስትሆን ከህዝብ የህዝብን ድምፅ ታዳምጣለህ። ካድሬ ሌባ ስትሆን አንተ እኮ 4 ኪሎ ብለህ ዘፈንክ ነው። ተሳድበህ የምትዘፈን ነው ሁልጊዜ የምትታወቀው በአኩራፊና በተሳዳቢነት እንጂ በትክክለኛ የኦሮሞ ልጆች እውነተኛ አቀንቃኝ አንተ አትደነቅም። አንተ ምን መሰለ ካድሬ ሆዳም ነህ። ይሄም ደግሞ ጊዜያዊ ነው። ለሚገደሉ የኦሮሞ ልጆች፣ ለሚጨፈጨፉ የኦሮሞ ልጆች ሌላውን ተው፣ አንድም ቀን ድምጾን አታውቅም። በሚያሳዝን ሁኔታ ግን ምን አድርገሃል? ቴዲ አፍሮን ለመተቸት ያውም እስቲ አንድ ስለ ሀገር ዘፍነህ ታውቃለህ? አንድ ቀን ስለ ሀገር ቴዲ አፍሮ የሚታወቀው ስለ ሀገር በመስፈን ስለ ሀገር በማቀንቀን ስለ ሀገር በሆነ ነገር ላይ በማድረግ ነው ቴዲ አፍሮ የሚታወቀው። አንተ ግን ሁልጊዜ በአኩራፊነት፣ በተሳዳቢነት፣ በክፉነት ነው የምትታወቀው። ስለዚህ በጣም የሰማይና የምድር ልዩነት አላችሁ። አሁን እቺ ቪው ስለጠረረች ምን ለማድረግ አስበ ነው? እኔ አድናቂው ነኝ እኔ በዚህ ወጥቶ አንድ ቀን ብለህ ታውቃለህ? አታውቅም። ስለ ሀገር ዘፍነህ ታውቃለህ? ስለ ሀገር አቀንቅነህ ታውቃለህ? ሙድ ይዘህ መድረክ ላይ ወጥተህ እያልክ ስትገለፍጥ አልነበር እንዴ? ፋራና ሰገጤ መሆንን በደንብ አድርጌ እነግርሃለሁ። ኢትዮጵያዊነት ለማንኛውም በተለይ ሀገርን ስለሚያቀነቅኑ አንድ ቀን ከሀገር ከማቀንቀን ቴዲ አፍሮ ዝቅ ብሎ አያውቅም። አንድ ቀን ድምፅ ከመሆን ለኢትዮጵያውያን ዝቅ ብሎ አያውቅም። መንግስት ማድረግ ያለበት ነገር ምንድን ነው? ማዳመጥ ነበረበት። እውነትም የህዝቡ ስሜት ይሄ ከሆነ ስለዚህ እኔ ራሴ ላይ መስራት አለብኝ ብሎ መንግስት መስራት ሲገባው ያንተ ማለቅለቅ ማንነትህን ጭምብልህን አጋለጠ። ስለዚህ በጣም አድርጌ ብታይ የኦሮሞ ልጆች በአንተ ዘፈን ትሬንድ አልሰሩ። እያቸው
አብዛኛው ኦሮሞ ልጅ ትሬንድ አልሰራም። ለምን? ስራ ትክክል እንዳልሆነ ካድሬ እንደሆንክ ስላወቁ አጠገባ አልደረሱም። ለማንኛውም ትምህርት ይሁን ለሌላ ጊዜ። የሌላው ቁስል አለኝ ሲለ አንተ የማዳመጥ ጆሮ መስጠት አለብህ እንጂ በቁስሉ ላይ ምን አሰድም እንጨት አሰድበትም። ስለዚህ ከዚህ ነገር ተማር። ይሄን ነገር በይቅርታ እንጂ የምታልፈው በእንዲህ አስመስሎ አለቅልቆ በማለፍ አይደለም። ካድሬነት የትም መረጃው እንደተመለከታችሁት ነው። አርቲስት ዮሰን ስለ ቴዲ አፍሮ የተናገረውን ሰምታችሁታልና እኔ ከቴዲ አፍሮ ጋር ምንም ነገር የለኝም አድናቂ ነኝ፣ የሀሳብ አለመስማማት ነው ሲል ተናግሯልና እስቲ ሁላችሁም ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። መግቢያችን ላይ እንደነገርኳችሁ ፓትርያርክ አቡነ ማትያስ ዝምታቸውን ሰበሩ። እሱንም ማስመለከታችሁ ነው የሚሆነው። ሰበር ዜና። እግዚአብሔር ፍጥረት ላይ አትጨክኑ፣ እመኑን፣ ስህተታችሁን በከባዱ ትከፍላላችሁ። ፓትርያርክ አቡነ ማትያስ ዝምታቸውን ሰበሩ። የሀገር መሪዎች በእግዚአብሔር ፍጥረታት ላይ እንዳትጨክኑ ፓትርያርክ አቡነ ማትያስ አሳሰቡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በየደረጃው የሚገኙ የሀገር መሪዎችና የፖለቲካ ሊቃን ሁሉ ፈሪሃ እግዚአብሔርን በልባቸው እንዲያሳድሩና በእግዚአብሔር ሕዝብ ላይ ከመጨከን እንዲቆጠቡ ጥብቅ ማሳሰቢያ ሰጡ። ፓትርያርኩ ይህንን መልእክት ያስተላለፉት ዛሬ በአዲስ አበባ በተጀመረው ዓመታዊው የረክበ ካህናት የቅዱስ ሲኖዶስ ምልዓተ ጉባኤ መክፈቻ ላይ ባደረጉት ንግግር ነው። ፓትርያርኩ በመልእክታቸው እንደገለጹት በላዕላዊ፣ በማዕከላዊ፣ በታህታዊ መዋቅር የምትገኙ የሀገር መሪዎችም ሆናችሁ አማራጭ ሐሳብ አለን ብላችሁ የምትንቀሳቀሱ ሊቃን ሁሉ የሕዝብን የልብ ትርታ ማዳመጥ ይገባችኋል። ሕዝቡ የሚፈልገው በአንድነትና በእኩልነት መኖርን፣ ፍትህ እንዲሰፍን፣ በሰላም ወጥቶ መግባትንና ለኑሮው የሚበቃ ምጣኔ ሀብት ማግኘትን መሆኑን የገለጹት አቡነ ማትያስ እነዚህ መሰረታዊ ፍላጎቶች ሳይሟሉለት ብቻ ሕዝቡ ተደመጥኩ ብሎ አመራሩን እንደሚከተል አስገንዝበው ሰውን መያዝ የሚቻለው በኃይል ሳይሆን የሰውን ሕሊና በማሳመንና በመርታት መሆኑን ያመለከቱት አቡነ ማትያስ ማንኛውም አይነት ችግር በሰላምና በሰላም ብቻ እንዲፈታ ጥሪ አቅርበዋል። ከሰላም መንገድ ውጪ የሚደረጉ አማራጮች ሁሉ ለሀገር ዘላቂ ሰላም እንደማይበጁም በንግግራቸው አጽንኦት ሰጥተዋል። በሌላ በኩል ቤተክርስቲያን የሰላምና የእርቅ ተልእኮዋን በሚጠበቀው ልክ መወጣት እንዳልቻለች የገለጹት ፓትርያርኩ አንዳንዴም የዓለሙ መሳሪያ ሆኖ መገኘት ችግሩን ይበልጥ እንዳባበሰው ሳይሸሽጉ ተናግረዋል። በመሆኑም አሁን ያለውን ግጭትና መለያየት ለመቀነስ ህዝቡን ወደ ፍቅርና ወደ ዘላቂ የጋራ ጥቅም ማምጣት የዚህ ጉባኤ ዋነኛ ተግባር ሊሆን እንደሚገባ አሳስበዋል። ለቀጣዮቹ ቀናት የሚቆየው ይህ የቅዱስ ሲኖዶስ ምልዓተ ጉባኤ ሀገራዊ ሰላም፣ በቤተ ክርስቲያን አንድነትና በተለያዩ ወቅታዊ ጉዳዮች ላይ በዝርዝር ተወያይቶ ውሳኔዎችን ያስተላልፋል ተብሎ ይጠበቃል። መረጃው እንደተመለከታችሁት ነው። ከምንም ነገር በላይ ፍቅር፣ ሰላም፣ አንድነት ይቀድማል ሲሉ አባታችን ተናግሯል። በመጨረሻም እስቲ ሽመልስ አብዲሳ አንድ የተናገረው ንግግር አለ። እሱ መረጃ ተመልክተን እንመለስ። ሽመልስ አብዲሳ በኦሮሚያ ጨፌ ስብሰባ ላይ የተናገረውን ሰምታችኋል? ተዋቸው ያልቅሱ፣ ተዋቸው ደረት ይድቁ፣ ስልጣናቸውን ወስደን አገራቸውን ወስደን ዝም ማለት የለባቸውም፣ ባያለቅሱ ነው የሚገርመን ብሎ የተናገረውን ሰማችሁ አይደለ? ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሼር፣ ላይክ አድርጉ። ላይክ አድርግ። ይሄ ነው እንግዲህ ያለው ሁኔታ፣ የኢትዮጵያ ሁኔታ ይሄ ነው። ተው የምንለው ጦርነት አያስፈልግም ስንል የከረምነው ይሄ እንዳይከሰት ነበረ። አሁን ሽመልስ በይፋ በአደባባይ በግልጽ ተዋቸው፣ ያልቅሱ፣ ደረት ይድቁ፣ ፊታቸውን ይንጩ። አዎ ስልጣናቸውን ወስደናል፣ መሬታቸውን፣ አገራቸውን ወስደናል፣ አዲስቷን ኢትዮጵያ መስርተናል፣ አዲስቷን ኦሮሞ መስርተናል። ለምን ያለቅሱ? ያልቅሱ፣ ተዋቸው፣ ያልቅሱ፣ ያልቅሱ። ይሄው ሰማችሁ አይደለ? ዓላማቸው እቅዳቸው ምን እንደሆነ ተረዳችሁ። በግልጽ ተናገራችሁ። አዎ ወስደንባቸዋል፣ ስልጣኑን ወስደናል፣ አገራቸውን ወስደናል፣ መጤ አድርገናቸዋል። ያልቅሱ፣ ድንኳን ጥለው ዳስ ጥለው ያልቅሱ። ባያለቅሱ ነው የሚገርመን እያለ ሲናገር በጭብጨባ አዳራሹ ሲስተጋባ አልሰማችሁም? የመንግስት ያለው መንግስት የብልጽግና መንግስት ዓላማው እቅዱ ይሄ እንደሆነ ከዚህ በፊት ተናግረናል እኮ። ሽመልስ የሰበርነው ሰበርነው፣ ነፍጠኛውን ሰበርነው ብሎ ሲናገር ትዝ አይላችሁም? ትዝ አይላችሁም ወይ? አባይ ማዶ ተሻግረን ሄደን
ቀይ ካባ ለብሰን ቁማሩን በልተን ጆከሩን ይዘነው መጣ ብሎ ሲናገር አልሰማችሁም? ከዚህ ቤትም ያልቅሱ ሲያለቅሱ እኮ ነው እኛ ሶፍት እያመረትን የምንሸጠው ለምባቸው መጥረጊያ ተዋቸው ያልቅሱ እያለ በትዕቢት በድፍረት ሲናገር አልሰማችሁም? አልሰማችሁም? ወደን ነው ወይ እንደዚህ የምንጮኸው? ኢትዮጵያ እንዲህ እየታመሰች በጥቂት ግለሰቦች በጥቂት አምባገነኖች የተነሳ ኢትዮጵያ እንዲህ እርስ በርሷ እየተባላች ለምን ብለን የምንጮኸው ለዚህ ነው። ኢትዮጵያ እርስ በርስ አትባላ። በጥቂት አምባገነኖች የተነሳ ኢትዮጵያ አትበጣበጥ። እነዚህን አምባገነኖችን እናስወግዳቸው የምንለው ለዚህ ነው። አይጠቅሙንም የምንለው ለዚህ ነው። ትናንትና ሰማችሁ አይደል እንደ ዶክተር አብይ በዚህ በደንቢ ወረዳ ሐይቅ ሲመርቅ ምንድነው ያለው? እኛ እንደ ንስር ነን፣ ወደ ከፍታ እንበራለን፣ ህልማችንን እናሳካለን። ጩኸቱንና ልቅሶውን ለማን? ለቁራዎች ለቁራዎች ኢትዮጵያን የመሰረቷትን ኢትዮጵያን አጽንተው ያቆዩአትን አባቶቻችን አያቶቻችን ያቆዩአትን አጥንት ደማቸውን የከሰከሱትን ኢትዮጵያኖችን ምንድነው ያሉ? ቁራዎች ናቸው። ቁራ እኛ ግን ንስርነን ከፍ ብለን እንዘላለን፣ እንሄዳለን፣ እንበራለን፣ ህልማችን እናሳካለን። አዎ ህልማችሁን እያሳካችሁ እኮ ነው፣ እያየን ነው። ታላቋን ኦሮሚያ ለመመስረት ህልማችሁን አዲሲቱን ኢትዮጵያ ለመመስረት ህልማችሁን እያሳካችሁ እያካሄዳችሁ ነው። አይሆንም እንጂ ይመስላችኋል እንጂ ኢትዮጵያን የእስልምና ሃይማኖት ተከታይ ለማድረግ ህልማችሁ ነው። አይሳካላችሁም እንጂ አዎ ጀምራችኋል፣ ግን አይሳካም። የኢትዮጵያን ህዝብ ጀለብያ እያለበሳችሁ ምን እያደረጋችሁ እስላም ለማድረግ የኦርቶዶክስ ቤተክርስቲያንን እያቃጠላችሁ እያነደዳችሁ አዎ ህልማችሁን ለማሳካት እየሮጣችሁ ነው። ግን አይሆንም። እመኑኝ፣ አይሆንም። ይልቅስ ኢትዮጵያን አንድ አርጎ አንተ ትብስ እንደቀደመው አንድ ሆኖን አንድ ኢትዮጵያ ሆና በኢትዮጵያዊነቱ ሁሉም ኮርቶ በኢትዮጵያዊነቱም ሁሉም ተደላሎ የፈለገበት ቦታ እየሄደ እየሰራ እንዲኖር ብታደርጉ ለእናንተም ትልቅ ስም ነበር። ይሄ ህልማችሁ ይሆን ነበር። ግን አይሆንም። ኢትዮጵያን አትበታትኗት በጭራሽ። ይሄው ሰራዊቱ ገብቶት ሰራዊት ብለ ያሰለፍከው ገብቶት የብልጽግና ሰራዊት ገብቶት በሐይቅ በደሴ በተለያየ ነገር በአማራ በሸዋ በጎንደር በወሎ ምን ያህል ጎርፍ እንደ ጎርፍ እጅ እየሰጠ እንደሆነ ያየ ነው። በተጨባጭ ሰራዊቱ ገባው። ሰራዊቱ አወቀ ኢትዮጵያን ለማፍረስ እንደሆነ እርስ በርስ ለማጋደል ለማጫረስ እንደሆነ ገባው። ተረዳ። የማይሆንም አለ። ወንድሜን አልገልም፣ እስካሁንም ተሳስቻለሁ፣ እስካሁንም መስሎኝ ነበር። ወታደር ስለሆንኩ ታዛዥ ስለሆንኩኝ አርግ የተባልኩትን ስለማድርግ ለዚህ ለለበስኩት ሚሊተሪ ልብስ ቃል ኪዳን ስለገባው አድርግ የተባልኩትን ለማድረግ ጣርኩ፣ ሞከርኩ። ግን እርስ በርስ ማጋደል ነው። ወንድሜን እንድገል እያደረገኝ ነው። እህቴን እንድገል እያደረገኝ ነው። አይሆንም አለ። ይኸው በረድፍ እየሄደል ነው። በረድፍ ተሰልፎ ስለዚህ እኔ ግርም የሚለኝ አንዳንዶቹ ሽመልስ በድፍረት እንዲህ እየተናገረ አገራቸውን ነጥቀናቸዋል ያልቅሱ፣ ስልጣኑን ነጥቀናቸዋል ያልቅሱ።
ገና ደም እንባ ነው የሚያለቅሱ እያለ በትዕቢት ደረቱን ገልብጦ እየተናገረ እየሰማችሁት ለምን ትላላችሁ? በብልጽግና ውስጥ የተሰከሰክ ሆዳም አማራ የት ትገባለህ? ከዚህ በኋላ ፋኖ ላይ መለስ የኢትዮጵያውያን ላይ መለሱ ተነስተዋል። ላይ መለሱ አያለን በቴዲ መልእክት ከዳር እስከ ዳር ሲያለቅስ፣ ኦሮሞ ሲያለቅስ፣ አማራው ሲያለቅስ፣ ትግሬው ሲያለቅስ፣ ሶማሌው ሲያለቅስ፣ አፋሩ ሲያለቅስ፣ ሰማደል ደቡቡ ሲያለቅስ፣ ዘር ወላይታው ጉራጌው እንዴት ኢትዮጵያ ስለ ኢትዮጵያ እንዴት እያነባ ያለ ይሄ ልቅሶ ደግሞ እንዲሁ ፈሶ አይቀርም። ያስለቀሰውን ያስለቅሳል። ኢትዮጵያን እንደዚህ ከፋፍሎ የበታተናትን ይበታትነዋል። እመኑኝ የእግዚአብሔር ጊዜና ሰዓት ሲደርስ ይህሉ ድንፋታ ይሁሉ ነገር የት እንግባ የት እንደበቅ የምትሉበት ጊዜ ይመጣል። እመኑኝ እናንተ ኢትዮጵያኖች ዳስ ጥለው ያልቅሱ፣ ተዋቸው ያልቅሱ። ነፍጠኛው ያልቅስ የትም አይደርስ። ሀገሩንም መሬቱንም ምኑንም ስልጣኑን ወስደነባቸዋል። ያልቅሱ። ሽመልስ አብዲስ ያስተላለፈው መልእክት ሰምታችሁታል። ያልቅሱ ያንቡ ሲል ተናግሯልና እግዚአብሔር ትክክለኛውን ነገር ይፈርዳል። እስቲ ሁላችሁም ኮሜንት ላይ ሐሳብና አስተያየታችሁን አስቀምጡልኝ። በመጨረሻም አንድ እህታችን ስለመቤታችን የሰጠችው አንድ ምስክር አለ። እሱም መልእክት ሰምተን እንጨርሳለን። እንዲህ በእንባና በሐዘን የምትናገረው እውነታችንን ላሳያችሁ። ስሟት አንዴ። በቅርቡ ነው ያገባቸው። እኔ ማለት የማርያም አማላጅነት የሚታይብኝ ሰው ነኝ። መቤቴ በልጅሽ ብያት ምንም ነገር አሳፍራኝ አታውቅም። መቤቴ ለልጅሽ አደራ በይልኝ ብያት ምንም ነገር አልፎኝ አያውቅም። ተስፋ መቁረጥ ውስጥ ነበርኩኝ። ደስታ በማጣት ውስጥ ነበርኩኝ። ሰላም በማጣት ውስጥ ነበርኩኝ እና ግሸን ደጅ ደርሼ ስመለስ እዚህ ሆኜ ነው። እዚህ ግሸን ላይ ያለው ብዙ ጥያቄ የተመለሰልኝ እና እኔ ስለ ማርያም መናገር አልችልም። ምክንያቱም የእውነት የማይገባኝ የእውነት ከልቤ የማይገባኝ ሰው ነኝና ስለሷ መናገር የማይገባኝ ሰው ነኝ። በፍቅር በሞገስ በኩል ምንም ነገር ጠይቄያት አፍሬባት ማላቅም። መብርሃን ምንም ነገር ጠይቄ ዓለማዊ መንፈሳዊ ቤተሰቦቼን፣ እናቴን፣ ልጄን በጸጋ በእድሜ በጤና የምትጠብቅልኝ መብርሃን ቤተሰቦቼን፣ ወንድሞቼን እኔ እንጃ። እኔ ስለማርያም መናገር አልችልም የእውነት እና እንደኔ ቆሳፋለ እኔ ምንም አይነት ነገር አይገባኝም ነበር። እኔ ሰው ሲጠይቀኝ ማርያም ታማልዳለች ወይ ሲጠይቀኝ እኔ ነኝ ነው የምለው። እንደምታማልድ ነው እኔ ነው የምለውና ማለት በእኔ አይነት ሰው የምትጠራ አይደለች። ግን ላረገችልኝ ሁሉ እግዚአብሔር ይመስገን፣ ከነልጇ እግዚአብሔር ይመስገን። አመሰግናለሁ። የእህታችንን ምስክርነት እንደሰማችሁት ነው። ለእህታችን የደረሰች እመቤታችን ለኛም በሁላችን ቤት ትግባላለሁ። ለዛሬ ይዤላችሁ የመጣሁላችሁ መረጃ ይሄን ይመስላል። በቀጣይ መረጃ እስከምንገናኝ ቸር ቆዩ። ያረጃል ያለም ዝና